ሶሪ ቲክቶክሽን ቼክ አድርጊ የሆነ ቪዲዮ ልኬልሻለሁ። አረ ፍቀድጄል እኔ ራሱ ምንሰት የሚጋብዘኝ ሰው ነው መስፈልግ። አቤት ትላንት አይደል እንዴ ብሬ ተላከልሽ? ምን አለ እኔ የምትጋብዥኝ? አንተ ጋበዝኩሽ መሳስ እንቶም ዛሬ አጭሽ ብትጋብዥኝ። ወዴት መጀመሪያ የጠየቅኩት እኔ ነኝ። አረ እንደው ምን ተጋብዝ ጽድቅማ በአንዱ በጌታ በኢየሱስ ክርስቶስ በማመንሽ የምታገኝ የጸጋ ስጦታ ነው። ሶሪ ደግሞ ጀመረሽ እኔ ማስተማር አራራሽ እዛው ቸርችሽ ወለዲ ኮሮኔሉ ሁላችንም በገዛ ሀሳባችንና ፍቃዳችን የተመላለስን የስጋችን አድሉ እያደረግን የምንኖር የቁጣቶች ነበር። አሪቱ አለች ከየት እንደምታመጪ ነው የሚገርመኝ። እኔ እኮ አይደለሁም እንደዛ ያልኩት ቅዱሱ መጽሐፍ ነው። ይኸውልሽ ሁላችንም በኃጢአታችን ምክንያት እግዚአብሔር ርቀን የምንኖር የቁጣ ልጆች ነበር። የእግዚአብሔር ፍርድ የሚነድብን ኃጢአተኞች ነበር። ታዲያ ይህን ምን መሰለሽ ከእግዚአብሔር አርቆን የነበረውን ኃጢአታችንን በመስቀል ላይ በመራር ሞት ይዘውና ያስታረቀን ጌታችን ነው። እሱን በማመን ብቻ ነው ጽድቅ ማግኘት የምንችለው። እሺ ለመልካም ማለት ለጽድቃችን መልካም ካም የሚያስፈልግ ማለት ለመዳን አዎ ምንም መስራት አይጠበቅብንም። በቃ እንዳልኩሽ በጌታ በኢየሱስ ክርስቶስ ነው። ነገር ግን በልባችን ካደረው ከመንፈስ ቅዱስ የተነሳ ለዳንበት ለዚህ ወንጌል ደግሞ ምስክር እንደሆነ መልካም ስራ እያደረግን ለፍለት ነው። እንደዚህ እኮ ነው ታዲያ ጌታም እንዳለው ጠላቶቻችሁን ውደዱ ይላልና አብስ ያለው አረ ይታላል እንደዛ